ሰላም ጤና ይስጥልኝ ውድ ሀገሬ ልጆች ዛሬ የመጣሁት ሁላችንንም እጅግ እያሳዘነና ልባችንን እየሰበረ ስላለው በአርሲ ዞን በቤተክርስቲያን ላይ የተፈጸመ ስላለው አሰቃቂ ድርጊት ለመነጋገር ነው። ጉዳዩን በጥልቀት ስንመለከተው ድርጊቱ እንዲሁ በአጋጣሚ የተከሰተ ሳይሆን እቅድ የወጣለትና የህዝቡን አብሮ የመኖር እሴት የሚሸረሽር ሆኖ እናገኘዋለን። በአርሲ የተለያዩ ወረዳዎች ማለትም እንደ ቆሬ፣ ሸርካና አሳሳ ባሉ አካባቢዎች የተፈጸመው የቤተክርስቲያን ቃጠሎና የምዕመናን ግድያ በታሪካችን ውስጥ ጥቁር ነጥብ ጥሎ የሚያልፍ ነው። ይህ አሳዛኝ ድርጊት ሲፈጸም ዝምታን መምረጥ ለጥፋቱ ተባባሪ መሆን ነው። ትንታኔያችንን ስንጀምር መጀመሪያ የምንመለከተው የድርጊቱን አሰቃቂነት ነው። ጥንታዊና ታሪካዊ የሆኑ አብያተ ክርስቲያናት በሳት ሲጋዩ፣ መጻሕፍትና ንዋየ ቅዱሳት ሲወድሙ ማየት ለማንኛውም ኢትዮጵያዊ ልብ የሚነካ ነው። ይህ ጥቃት በሃይማኖት ተቋማት ላይ ብቻ ሳይሆን በኢትዮጵያዊነት ማህበራዊ ትስስር ላይ የተሰነዘረ ጥቃት ነው። በሁለተኛ ደረጃም የድርጊቱን ማህበራዊ ተጽዕኖ መመልከት ያስፈልጋል። በአርሲ አካባቢ ለዘመናት ሙስሊሙና ክርስቲያኑ ተከባብሮ ተጋብቶና ተዋልዶ የኖረበት ምድር ነው። ዛሬ ግን ይህንን ሰላማዊ አብሮነት ለመበጥበጥ የሚሰሩ ኃይሎች ቤተክርስቲያንን ኢላማ አድርገዋል። ይህ ደግሞ በህዝቦች መካከል አለመተማመንን ይፈጥራል። ሶስተኛው ነጥብ የመንግስት አካላት ዝምታና የህግ የበላይነት አለመከበር ነው። ይህ ያለ ግልጽ የሆነ ወንጀል ሲፈጸም ወንጀለኞችን ለህግ አለማቅረብ ድርጊቱ እንዲቀጥል ማበረታታት ነው። ህዝቡ ጥበቃ እንዲደረግለት በተደጋጋሚ ቢጮህም ምላሽ አለማግኘቱ አሳዛኝ ነው። በአርሲ የሆነ ያለው ነገር ዛሬ በአንድ አካባቢ ቢጀምርም ነገ ወደ ሌላው ሊዛመት ስለሚችል ሁላችንም በንቃት ልንከታተለውና ልንቃወመው ይገባል። የቤተክርስቲያን መቃጠል የሃይማኖት ተከታዮችን ብቻ ሳይሆን የሀገርን ቅርስና ታሪክ ጭምር ማውደም ነው። ስለዚህ ይህንን አሳዛኝ ድርጊት በአንድ ድምጽ ማውገዝ አለብን። ምዕመናን እየተፈናቀሉ ንብረታቸው እየወደመና ህይወታቸው እያለፈ ባለበት በዚህ ወቅት የሰብአዊ መብት ተሟጋቾችና የዓለም አቀፍ ማህበረሰብ ድምጽ አለመሰማቱ ሌላው ግራ የሚያጋባ ጉዳይ ነው። አጠቃላይ ላይ ማስተላለፍ የምፈልገው መልእክት ምንም እንኳን ፈተናው ቢበዛም ቤተክርስቲያን በደምና በአጥንት የታነጸች በመሆኗ አትጠፋም። ነገር ግን እኛ እንደ ዜጋና እንደ አማኝ ድርሻችንን መወጣት አለብን። ሐዘናችንን ወደ ጥንካሬ ቀይረን የተጎዱትን መርዳትና ድምጽ ለሌላቸው ድምጽ መሆን ይጠበቅብናል። ኢትዮጵያ በልጆቿ አንድነትና በፈጣሪ ጥበቃ ይህንን ክፉ ዘመን እንደምታልፈው ተስፋ አደርጋለሁ። የአርሲ ወገኖቻችን መከራ መከራችን ነው፣ ህመማቸው ህመማችን ነው። ፈጣሪ ለሀገራችን ሰላሙን ይስጥልን፣ የተጎዱትንም ያጽናናልን።